የህወሓት ኃይሎች በአላማጣና በኮረም ጄኔራሉን ከበባ ውስጥ አስገቡ። የህወሓት ኃይሎች በአላማጣና ኮረም የሚገኘውን የመንግስትና የፌዴራል ፖሊስና የመከላከያን ካምፕ በከበባ ውስጥ አስገብተዋል። የመንግስት ሰራዊት ከአላማጣና ከኮረም እንዳይወጣ መንገዱ በህወሓት ታጣቂዎች መዘጋቱን የተነገረው አገዛዙ ሌሊቱን በህወሓት ታጣቂዎች ላይ የድሮን ድብደባ መፈጸሙም እየተነገረ ነው። በአጠቃላይ በትግራይ ክልልና በመንግስት ኃይሎች መካከል ከባድ ውጥረት ስለመንገሱን ታውቋል። መረጃውን በስፋት ለእናንተ አደርሳለሁ። አድማጭ ቤተሰቦቻችን በእንዲህ እንዳለ በአማራ ክልል አርሶ አደሮችን ትጥቅ ማስፈታት ተጀመረ። በአማራ ክልል ከ300 በላይ አርሶ አደሮች በጎንደር ቀጠና ብቻ የግል ትጥቃቸውን እንዲቀሙ መደረጉን ተከትሎ ቀሪ አርሶ አደሮች ደግሞ ትጥቃችንን አንፈታም እያሉ ወደ ጫካ መውረዳቸውም ተነግሯል። በሰባት የመንግስት ወታደሮች ላይም አንድ አርሶ አደር ትጥቁን ሊያስፈቱ ሲል እርምጃ መውሰዱም አነጋጋሪ ክስተት ሆኗል። መረጃውን በስፋት ታደምጣላችሁ። በዚሁ በጎንደር ቀጠና ዳባት ሌሊቱን ከባድ ውጊያ ነበር ተባለ። በመተማ በተመሳሳይ ውጊያ እንደነበር ተሰምቷል። መተማ፣ ቋራም፣ ማዕከላዊ ጎንደር፣ ዳባትና እንቃሽን ጨምሮ አዳዲስ መረጃዎች ደርሰውኛል። ታደምጡታላችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ ቀጠና ምኒልክ እዝ በትናንትናው ዕለት በመቄት ወረዳ ፍላቂትና ገረገራ ከተማ ላይ በፈጸመው ከባድ ጥቃት ድልን መጎናጸፉ ተነገረ። ስለሱ መረጃዎችን ታደምጣላችሁ። ጤና ይስጥልን አድማጭና ተመልካቾቻችን፣ ይህ አዶኒ ኒውስ ነው። አዶኒ ኒውስ እንደሚታወቀው ፈጣን፣ እውነተኛና የተረጋገጡ መረጃዎችን ወደ እናንተ ያደርሳል። ለሚዲያችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ እንላለን። እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። ዛሬም ጥቅምት 28 ቀን 2018 ዓ.ም የተመራረጡ መረጃዎች እንደሚከተሉ ይደርሳሉ። አብረን እንቆይም። በህወሓት ኃይሎች ላይ አገዛዙ የድሮን ጥቃት ፈጸመ። ዛሬ ሌሊት 9:55 ገደማ በህወሓት ታጣቂዎች ላይ የድሮን ጥቃት መፈጸሙን ለማወቅ ተችሏል። የድሮን ጥቃቱ የተፈጸመው በአፋር ክልል ቶሳ በሚባል ቦታ ላይ ስለመሆኑ ተነግሯል። በዚሁ ቶንሳ በሚባለው ቦታ ላይ የህወሓት ኃይሎችም እያንቀሳቀሷቸው በነበሩ 3 ተሳቢዎች ላይ ነው የድሮን ጥቃት የተፈጸመው። በጥቃቱ አገዛዙ የህወሓትን ሎጂስቲክስ አውድም ያለው ያለ ቢሆንም በህወሓት በኩል ግን የድሮን ጥቃት ከመፈጸሙ በዘለለ ስለደረሰው ጉዳት የተባለ ነገር የለም። የአይን እማኞች እንደገለጹት ከሆነ በህወሓት ታጣቂዎች ላይ የደረሰ ጉዳት የለም። ነገር ግን ሎጂስቲክሱ ላይ ጉዳት ደርሷል። የህወሓት ኃይሎችም በተሳቢ ትጥቆችን ጭነው ነበረ። የድሮን ጥቃቱም እዛ ላይ ያነጣጠረ ነው ሲሉ አያይዘው ገልጸዋል። ይህ በእንዲህ እንዳለ ህወሓት አሁንም ተጨማሪ ገዢ ቦታዎችን እየተቆጣጠረ ነው። በአማራ ክልል ብቻ 3 የራያ ቀበሌዎችን ስለመቆጣጠሩ ተነግሯል። በአላማጣና በኮረም የሚገኘውን ወታደራዊ ካምፕም በከበባ ውስጥ ማስገባቱ ነው የተነገረው። በኮረምና በአላማጣ በሚገኘው የመከላከያ ሰራዊትና የፌዴራል ፖሊስ ካምፕን የከበበው የህወሓት ታጣቂ ኃይል ወደ ተለያዩ የአማራ ክልል መግቢያ መንገዶችንም እየዘጋ እንደሚገኝና እዛ ያለው ሰራዊትም እንዳይወጣ መንገዶችን ስለመዝጋቱ ለማረጋገጥ ተችሏል። ይህም በቀጠናው ከባድ ውጊያ ሊቀሰቀስ ይችላል ተብሏል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ ከአማራ ክልል ለመውጣት ስለማቀዱ እየተሰማ ነው። ይህንንም የሚያረጋግጠው በተለያዩ የክልሉ አካባቢዎች ላይ የትጥቅ መቀማት ዘመቻ ጀምሯል። በተለይም በአርሶ አደሮች ላይ ትጥቅ ማስፈታት የጀመረው አገዛዙ ባለፈው ሳምንት ብቻ ከ300 በላይ አርሶ አደሮችን በጎንደር ዙሪያ ትጥቅ ማስፈታቱ ነው የተነገረው። ይህንን የሰሙ በርካታ ገበሬዎችና አርሶ አደሮችም ትጥቃቸውን እያዙ ወደ ጫካ እየገቡ እንደሚገኙ ታውቋል። በተለይም በመተማ ወረዳ፣ በቋራ ወረዳ፣ በዳባት ወረዳና በተለያዩ የበለሳ አካባቢዎች እንዲሁም ደንቢያ በርካታ አርሶ አደሮች ጫካ መግባታቸው ታውቋል። አንድ አርሶ አደር ትጥቅ ሊያስፈቱት የመጡ የመከላከያ ሰራዊት አባላት ላይ ተኩስ በመክፈት 7ቱ ላይ ጉዳት ከደረሰ በኋላ የ7ቱንም ትጥቅ በመቀማት ወደ ጫካ ስለመግባቱ ነው ለማወቅ የተቻለው። ይህ በእንዲህ እንዳለ ዛሬ ሌሊቱን ከዳባት ወደ እንቃሽ ተጨማሪ መንግስት ኃይል መንቀሳቀሱን ተከትሎ የፋኖ ኃይሎች በሌላ አቅጣጫ ዳባት ላይ ጥቃት መክፈታቸው ተነግሯል። በዚህም ድልን ስለመጎናጸፋቸው እየተነገረ ሲሆን ውጊያውም ሌሊትም ለአጭር ሰዓት የቆየ እንደሆነ የተነገረው። ይህ በእንዲህ እንዳለ በመቄት ወረዳ በተደረገ ውጊያ ከ25 በላይ የአገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በውጊያው በአገዛዙ በኩል 4 ዲሽቃና ሞርተር እንዲሁም ሌሎች የቡድን ከባድ የጦር መሳሪያዎችን የታጠቀ አንድ ክፍለ ጦር ሰራዊት የተሰለፈ ሲሆን በፋኖ በኩል ደግሞ ክንዳቸው እሳት የሚተፋ የአንድ ሻለቃ አባላት ተሰልፈው በጥቂት ኃይል ትልቅ ድልን ተቀናጅተዋል ተብሏል ምንጮቻችን።
የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ የደገው መብረቅ ኮር አንሻ ሰይድ ክፍለ ጦር የሚገኙት ክንዱ አሻግሬ ሻለቃ አባላት ዛሬ ሌሊቱን ማለትም ትናንትና ጥቅምት 27 ዓ.ም በመቄት ወረዳ ባደረጉት ተጋድሎ 10 ያገዛዙ ወታደሮችን ሲገድሉ ከ15 በላይ የሚሆኑትን ማቁሰላቸው ተነግሯል። ይህ በእንዲህ እንዳለ በጎንደር መተማ ዮሐንስ ወረዳ ጓንግ ተብሎ በሚጠራው አካባቢ ትናንትና በተደረገው ውጊያ ብልጽግና ከባድ ምት አርፎበታል ተብሏል። በኢትዮጵያና በሱዳን ድንበር ዙሪያ በምትገኘው መተማ ዮሐንስ ወረዳ 3ኛ ቀኑን ያስቀጠሩ ውጊያ መካሄዱን የተነገረው በወረዳው ያለፉት 2 ቀናት በተደረገው ውጊያ ከባድ ጉዳት ለደረሰባቸው አገዛዙ ወታደሮችም እገዛ ለማድረግ መነሻውን ከምዕራብ አርማጭሆ ማሰሮ ደንብ ያደረገ ተጨማሪ ኃይል ወደ መተማ እየተጓጓዘ እንዳለ መተማ ዮሐንስ ወረዳ ልዩ ስሙ ጓንግ ተብሎ በሚጠራ አካባቢ ያልታሰበ ድንገተኛ የደፈጣ ጥቃት ተፈጽሞበታል። በዚህ ድንገተኛ ጥቃት በርካታ የመንግስት ወታደሮች ሙትና ቁስለኛ ሲደረጉ ከውጊያው በኋላ አንድ አይሱዚ ኤፍኤስአር ተሽከርካሪ ሙሉ የጠላት አስክሬንና 2 አምቡላንስ ሙሉ ቁስለኛ ተጭኖ ወደ ማሰሮ ደንብ ስለመወሰዱ ለማረጋገጥ ተችሏል። በዛሬው ዕለት የሰው ካሳኮራ ጣና ዋሴ ክፍለ ጦር ስር የሚገኙት የተካ ብርጌድ አባላት ናቸው በጠላት ላይ ቅስፈታዊ እርምጃ በመውሰድ ድልን የተቀናጁት ተብሏል። አድማጭ ቤተሰቦቻችን ለዚህ ሰዓት የነበረን መረጃ ይመስላል። ተጨማሪ መረጃዎችን ይዤ ደግሞ ወደ እናንተ መለሳለሁ። እስከዚያው ድረስ ግን በቸር ቆዩ።